በ2025 በግሎባል ዓለም አቀፍ ወታደራዊ አቅም ደረጃ ከዓለም በ15ኛ እና በ16ኛ ደረጃ ላይ የሚገኙት እስራኤልና ኢራን በ950 ኪሎ ሜትር ርቀት ላይ የአየር በአየርና ከአየር ወደ ምድር ውጊያ ላይ ናቸው። ዓለም ከግለሰብ እስከ መንግስታት በሁለት ጎራ ተካፍለው እስራኤልና ኢራንን በመደገፍ ላይ ሲሆኑ፣ እስካሁን ድጋፉ በተግባር የተገለጠው ግን እስራኤልን በሚደግፉ ሀገሮች በኩል ነው። ቁጥራቸው 18 የሚጠጉ እስራኤልን የከበቡ የመካከለኛው ምስራቅ ሀገሮች እስራኤልን ክፉኛ አምረው ይጠላታል። የጸባቸው መነሻ የተለያየ ነው። በሃይማኖት፣ በፖለቲካ፣ በታሪክ፣ በባህል በ19ኛው ክፍለ ዘመን አጋማሽ በተለያየ ሐሰተኛ ሳይንሳዊ የዘረኝነት ጥናቶች ተከትሎ ሲነገር በነበረ የተሳሳተ ትርክት በጸረ ሰማያዊነት አስተሳሰብ እስራኤልን እንደ ሀገር በማይቀበሉ አንዳንድ ሀገሮች የመሬት ይገባኛል ጥያቄ፣ የእስራኤልን የመስፋፋት ስጋት፣ የ6 ቀን ጦርነት፣ በበሬ ግንባር በምታክል ሀገር ታሪካዊ ሽንፈት የደረሰባቸው የአረብ ሀገራት ክብራቸውን ለመመለስ የሚያደርጉት ሴራ፣ የእስራኤል የስለላ ድርጅት ሞሳድ ላይ በመጽሐፍት፣ በፊልም፣ በሶሻል ሚዲያ የተሰራ የገጽታ ግንባታና የተልዕኮ አፈጻጸም ብቃት ስጋት ያደረባቸው የአረብ ሀገሮች መሪዎች እስራኤል በጋዛና በፍልስጤም ላይ በምታደርገው ሰብአዊነትን ያልጠበቀ ጦርነት እና እጅግ በብዙ ምክንያቶች እስራኤልን አብዝተው ይጠሏታል። ኢራኖች ከአረቦች የተለዩ ህዝቦች ናቸው። የጥንት የፋርስና የሜዶን ህዝቦች ሲሆኑ የዓለም የስልጣኔና የፖለቲካ ኃይል መስራቾች ናቸው። በዘመናቸው እስራኤልን ብቻ ሳይሆን መላው ዓለምን አንድ አድርገው የገዙ ህዝቦችም ነበሩ። ታሪካቸው ተነግሮም ተነቦም አያልቅም። ለምድራችን ሃይማኖትን፣ ሕክምናን፣ ታሪክን፣ አገዛዝን፣ ዘመናዊ ጦርነትና ቴክኖሎጂዎችን አስተዋውቀዋል። ኢራን ከኒኩሌር ፕሮጀክቶቿ ጋር በተያያዘ በምትመራበትም እስላማዊ መንግስት ምክንያት ዓለም በጥርጣሬ ነው የሚያያት። በዚህ ምክንያት በአሜሪካ ያልተጣለባት የማዕቀብ አይነት የለም። ኢራን ግን በምስጢራዊ የኒውክሌርና የቦሊስቲክ ሚሳይል ፕሮጀክቶቿ የዓለም ልዕለ ኃያል የሚያደርጋትን ወደ ጥንት ክብሯ የሚመልሳትን ስራዎችን በማጠናቀቅ ላይ ነበረች። የተፈራው ሞሳድ ግን የኒውክሌር ፕሮጀክቶቿ 90% ሊደርሱ እንደሆነ በማወቁ በእስራኤል የህልውና ጦርነት ተከፍቶባታል። እስራኤል 8 ሚሊዮን ህዝብ ይዛ 90 ሚሊዮን የሚሆነውን የኢራንን ህዝብ በብዙ የዘመናዊ ጦር መሳሪያዎች፣ በቦሊስቲክ ሚሳይሎች እና ድሮኖች፣ በ465,000 ቋሚ ተዋጊ፣ 350,000 ተጠባባቂ፣ በአጠቃላይ 960,000 እስከ 1.3 ሚሊዮን መደበኛ ሰራዊት ያለውን የኢራን ሰራዊት ከ5 ሚሊዮን በላይ መሳሪያ የታጠቁ መደበኛ ያልሆኑ ኢራንን በውስጥ የሚጠብቁ ጎሪላ ፋይተሮችና የተወሳሰበ የጸጥታ ኃይል ያላትን ኢራን በጦርነት ስታውጅ፣ ጦርነት ስትጀምር ብቻዋን እንደማትሆን እስራኤል እርግጠኛ ነበረች። ቢያንስ የኢራንን የኒውክሌር ጣቢያዎች፣ የቦሊስቲክ ሚሳይል ማምረቻዎችና ማስወንጨፊያዎችን ለማውደም አሜሪካ እንደምታግዛት እርግጠኛ ነበረች። እስራኤል በኢራን ሰማይ ላይ የአየር የበላይነትን ካሳየች የዓለም አለቅነቷንና ልዕለ ኃያልነቷን መነጠቅ የማትፈልገው አሜሪካ ለታሪካዊ ጠላቶቿ ቻይናና ራሻ ማሳየት የምትፈልገው ነገር እንዳላት እስራኤል ጠንቅቃ ታውቃለች። እስራኤል በከፈተችው የአየር የበላይነት አሜሪካ እኔም አለሁበት፣ እስራኤል የምትጠቀምባቸው የጦር ጀቶች የኔ ስሪቶች ናቸው ስትል ቆይታ አሁን በቀጥታ የአየር ውጊያውን ተቀላቅላለች። ወትሮውንም የእስራኤል ኤፍ-15 እና 35 ጀቶች መከላከል ባልቻለው የኢራን የአየር መከላከያ ስርዓት ውስጥ የምድራችን እጅግ ውዱና ዘመናዊ በስሙ ብቻ ጠላቶቹ የሚረዱለት የአሜሪካው ቢ-2 ቦምበር ጀት በቀላሉ ተልዕኮውን መፈጸም ጀምሯል። ኢራኖች የተጠበቡበት በልዩ ምስጢር ተይዞ ከመሬት በታች ከ80 እስከ 120 ሜትር ጠልቆ የተገነባው የዩራኒየም ማበልጸጊያ ማዕከል ፎርዶ በአሜሪካኖች ቢ-2 ቦምበር ጀቶች ታሪክ ሆኗል። የእስራኤል
ኤፍ-15 እና ኤፍ-35 የጦር ጀቶች እየተመላለሱ የቆረቆሱት ፎርዶ በመጨረሻ የአሜሪካው ቢ-2 ስቲልዝ ቦምበር ጀት ብቻ በሚሸከመው 2267 ኪሎ ግራም ወይንም 30,000 ፓውንድ ተቀጣጣይ ፈንጂ ወደ ምድር 61 ሜትር ጠልቆ ገብቶ በሚፈነዳው GBU-57 ባንከር ቡስተር ቦምብ ተደርምሷል። የአሜሪካኖቹ ቢ-2 ስቲልዝ ቦምበር ጀቶች በጠላት ራዳር ለመለየት እጅግ በጣም አስቸጋሪ ጀቶች ሲሆኑ መለየት ቢቻል እንኳን የኢራን ራዳሮች ለይተው ተከታትለው እስኪተኩሱ ባሉት ሰከንዶች ውስጥ የአሜሪካኖቹ ቢ-2 ስቲል ቦምበር ጀቶች ስራቸውን ጨርሰው ይሰወራሉ። ይህ ደግሞ በቀጣይ የኢራን መደበኛ ሰራዊት የውጊያ ሞራል በከፍተኛ ሁኔታ የሚጎዳ ነው። እስራኤሎች እንደጠበቁት የአሜሪካኖች ወደ ውጊያ መግባት ተከትሎ ደስታቸውን እየገለጡ ነው። የአሜሪካና የእስራኤል ዲፌንስ ትሪቲ ራሳቸውን ከጥቃት የመከላከል ስምምነት ተግባራዊ ሆኗል። የቻይናና የራሻ ከኢራን ጋር የገቡት ዲፌንስ ትሪቲ ወይንም ራሳቸውን ከጥቃት በጋራ የመከላከል ስምምነት ይጀመር ይሆን? በቀጣይ የምንመለከተው ይሆናል። የእስራኤልና የአሜሪካ አየር ኃይል በኢራን ሰማይ ላይ እያሳዩት ያለው ብልጫ እንዲሁም በአራት በተለያዩ የዩራኒየም ማብለያ ዋሻዎች ላይ ያደረሱት ጥፋት ሲታይ የኢራን የኒውክሌርና የቦሊስቲክ ሚሳኤል እያበቃላቸው እንደሆነ የሚያሳይ ሊሆን ይችላል። ኢራን ይህንን የእስራኤልና የአሜሪካን ጥምር ጥቃት የምትቀለብስበት አንዳች ምታታዊ ኃይል ወይንም ለክፉ ቀን ያለችው ቴክኖሎጂ አሊያም አጋር ካላገኘች ለዚህ ጥቃት የምትሰጠው ምላሽ ከስሜታዊነትና ከበቀል ስሜት የጸዳ ሆኖ የታላቋን ኢራን ኢምፓየር ማስቀጠል የሚችል ይሆናል ተብሎ ይጠበቃል። ይህ ካልሆነ ግን ራሷ ብቻ ሳትሆን በርካታ ሀገሮችን ዘርፈ ብዙ ለሆኑ ችግሮች የሚጋለጡ ይሆናል። ሰላም ለሀገራችን፣ ሰላም ለሰው ልጆች። አብራችሁን ስለነበራችሁ እናመሰግናለን።